ኢትዮጵያና ህንድ ከ2000 ዓመታት የተሻገረ ሁለንተናዊ ግንኙነት እንደነበራቸው የተለያዩ የታሪክ መዛግብት ያስረዳሉ። ከ19ኛው ክፍለ ዘመን ጀምሮም በርካታ የህንድ ተወላጆች ኢትዮጵያን የኑሮ ምርጫቸው እንዳደረጉ የሚያመለክቱ በርካታ ማሳያዎች አሉ። በአንደኛውና በሁለተኛው የዓለም ጦርነት መካከል በነበሩበት ዓመታት በርከት ያሉ ህንዳውያን በተለያዩ የኢትዮጵያ ከተሞች በንግድ ስራ ላይ ተሰማርተው ቆይተዋል። በፈረንጆቹ 1948 ኢትዮጵያ ከህንድ ጋር መደበኛ ዲፕሎማሲያዊ ግንኙነት የመሰረተች ሲሆን በአምባሳደር ደረጃ ግንኙነታቸው ያሳደጉትም በፈረንጆቹ ከ1952 ጀምሮ እንደሆነ መረጃዎች ያሳያሉ። በወቅቱ በርካታ ህንዳውያን መምህራን ወደ ኢትዮጵያ በመምጣት በየጠቅላይ ግዛቱ ባሉ ትምህርት ቤቶች ውስጥ በማስተማር ላይ ቆይተዋል። ሰላም ጤና ይስጥልኝ ውድ ተከታታዮች፣ በዛሬው ዝግጅታችን የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉት ይፋዊ ጉብኝት በማስመልከት የሁለቱም ሀገራት ግንኙነት ታሪካዊ ዳራ እንዳሳለን። አብራችን ቆዩ። ኢትዮጵያና ህንድ ከ2000 ዓመታት የተሻገረ ሁለንተናዊ ግንኙነት እንደነበራቸው የሚነገር ሲሆን መደበኛ ዲፕሎማሲያዊ ግንኙነት የጀመሩት ግን በፈረንጆቹ 1948 ነው። ግንኙነታቸውን በአምባሳደር ደረጃ ያሳደጉት ደግሞ በፈረንጆቹ ከ1952 ጀምሮ እንደሆነ መረጃዎች ያሳያሉ። በመሪዎች ደረጃ የተደረጉ ግንኙነቶች ስንመለከትም ኢትዮጵያም ሆነ አፍሪካ የጎበኙት የመጀመሪያ የህንድ መሪ የህንድ ፕሬዝዳንት ዶክተር ሰርቬፓሊ ራዳክርሽና ናቸው። እንደ አውሮፓውያን አቆጣጠር በኦክቶበር 1965 በወቅቱ በኢትዮጵያ ለሳምንት የቆዩት የህንድ መሪ ዶክተር ሰርቬፓሊ ከአፄ ኃይለ ሥላሴ ዩኒቨርሲቲ አሁን አዲስ አበባ ዩኒቨርሲቲ የክብር ዲግሪ ተሰጣቸዋል። ኢትዮጵያን የጎበኙት ሁለተኛ የህንድ መሪ ደግሞ ጠቅላይ ሚኒስትር ዶክተር ማንሞሃን ሲንግ ናቸው። እንደ አውሮፓውያን አቆጣጠር ሜይ 2011 በወቅቱም የህንድና የኢትዮጵያ ስምምነት ወደ ታላቅ ምዕራፍ የተሸጋገረበት የህንድ 450 ኩባንያዎች በኢትዮጵያ ኢንቨስት ለማድረግ የተስማሙበት ታሪካዊ የተባለውን ስምምነት በየሀገራቱ በፋይናንስ ሚኒስትሮች መካከል የተፈረመበት ወቅት ነበር። ኢትዮጵያን የጎበኙ ሶስተኛ የህንድ መሪ ደግሞ የአሁኑ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። እንደ አውሮፓውያን አቆጣጠር ዲሰምበር 16 2025 በዛሬው ዕለት በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል የተደረገላቸው የህንድ መሪ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ ሲደርሱ በኢትዮጵያ መሪ ተሸፍረው ታይተዋል። በፓርላማ በሁሉም ምክር ቤቶች ስብሰባ ተገኝተው ንግግር ያደረጉት ሞዲ ብዙም ልዑካን ይዘው ያልመጡ ሲሆን የንግድና ኢንቨስትመንት ስምምነት ስለፈራረሟቸው የታወቀ ነገር የለም። ሞዲ ወደ ጆርዳን ከመብራቸው በፊት የሚቀጥለው ዓመት በህንድ የሚካሄዱ የብሪክስ መደበኛ ስብሰባ ላይ የኢትዮጵያ ጠቅላይ ሚኒስትር እንዲገኙ እግረ መንገዱንም በህንድ ይፋዊ ጉብኝት እንዲያደርጉ እንደሚጋበዙ ይጠበቃል። ህንድን የጎበኙ የመጀመሪያ አፍሪካዊ መሪ ደግሞ አፄ ኃይለ ሥላሴ ናቸው። አፄ ኃይለ ሥላሴ 3 ጊዜ እንደ አውሮፓ አቆጣጠር በ1956 በ1959 እና በ1968 ህንድን ጎብኝተዋል። የኢትዮጵያ ፕሬዝዳንት የነበሩት ኮሎኔል መንግስቱ ኃይለ ማርያም እንደ አውሮፓ አቆጣጠር በታህሳስ 20 1983 ህንድን ጎብኝተዋል። የኢትዮጵያ ጠቅላይ ሚኒስትር የነበሩት መለስ ዜናዊም እንደ አውሮፓውያን አቆጣጠር በማርች 1997 እና ኖቬምበር 2007 ህንድን ጎብኝተዋል። ኃይለ ማርያም ደሳለኝ ምክትል ጠቅላይ ሚኒስትር በነበሩበት ዘመን በህንድ ይፋዊ ጉብኝት አድርገዋል። እስካሁን ህንድን በይፋዊ ያልጎበኙት ጠቅላይ ሚኒስትር አብይ አህመድ ብቻ ናቸው። በዚህም በሚቀጥለው ዓመት በህንድ የሚካሄደውን የብሪክስ ስብሰባ ማግስት ህንድን እንዲጎበኙ ይፋዊ ጥሪ ይደርሳቸዋል ተብሎ ይጠበቃል። ከሁለት ትውልድ በላይ የተሻገረው የሀገራት የትምህርት ዘርፍ ትብብር የኢትዮጵያን የከፍተኛ ትምህርት አቅም ለማሳደግ ያስቻለ ሲሆን በርካታ ኢትዮጵያውያንም በህንድ ሁለተኛና ሶስተኛ ዲግሪ እንዲያገኙ በማድረግ የተማረ የሰው ኃይል በማሟላት በኩል ሚናም ተጫውተዋል። የብሔሮች፣ የሃይማኖቶች፣ የባህሎችና የመልክዓ ምድር ስብጥሮች ኢትዮጵያና ህንድ እንደሚያመሳስላቸውን ያሉበት ጂኦፖለቲካዊ ቀጠና በፖለቲካና በውጭ ግንኙነት እንዲተባበር አስችላቸዋል። ከዚህም ባሻገር ሀገራት ያላቸውን ሁለንተናዊ የልማት ትብብር በንግድ፣ በኢንቨስትመንት፣ በቀላል ብድር፣ የቴክኒክ ድጋፍ እንዲሁም በቴክኖሎጂና ኢኖቬሽን ላይ በማተኮር ግንኙነታቸው ያደገ መጥተዋል። የኢትዮጵያና የህንድ የዲፕሎማሲ ግንኙነት ሀገራቱ በኢኮኖሚ ፖለቲካና ማህበራዊ መስክ ተጠቃሚ በማድረግ ላለፉት 74 ዓመታት ዘልቀዋል። ከኢትዮጵያ ጋር ያላትን ትብብር ለማጠናከር ቁርጠኛ መሆኗን በተለያየ አጋጣሚ ያረጋገጠችው ህንድ ለረጅም ዘመናት የዘለቀን ግንኙነት የጋራ ተጠቃሚነት ባረጋገጠ መልኩ አሁንም ቀጥለዋል። ሀገራቱ በኢኮኖሚ ልማት፣ በንግድ ትስስር፣ የውጭ ቀጥታ ኢንቨስትመንትና ሌሎችም መስኮች ጠንካራ ግንኙነት አላቸው። ህንድ በአዲስ አበባ የሚገኘውን ኤምባሲዋን በአዲስ መልክ በመገንባት ማስፋፋቷ የትብብር ግንኙነት ለማጠናከር ያላትን ጽኑ አቋም አሳይተዋል። ኢትዮጵያና ህንድ በልዩ ልዩ ወታደራዊ መስኮች በትብብር ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ይህም
በዘርፍ አቅም ግንባታ፣ በመከላከያ ጥናትና ምርምር፣ በመከላከያ ኢንዱስትሪዎች፣ በሳይበር ደህንነትና ተያያዥ በሆኑ ጉዳዮች በትብብር ለመስራት ከማስቻሉም በላይ የሀገራትን ታሪካዊ ግንኙነት የበለጠ ያጠናከረ ነው። ሀገራት ረጅም ዘመናትን የተሻገረ የዲፕሎማሲ ትብብርና የንግድ ትስስራቸው ከጊዜ ወደ ጊዜ እያደገ ይገኛል። በልማት ስራዎች የሚያጋጥሙ ችግሮችን ለመፍታትና በእውቀትና ስትራቴጂ በትብብር በመስራት ዘላቂ ልማትን እውን ለማድረግ ህንድ ከኢትዮጵያ ጎን እንደምትቆም በተደጋጋሚ ገልጻለች። ጠቅላይ ሚኒስትር አብይ ጉብኝቱን አስመልክቶ ባስተላለፉት መልእክት ለይፋዊ ጉብኝት ወደ ኢትዮጵያ የመጡትን የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በመቀበል ውይይት ማድረጋቸውን ገልጸዋል። ጉብኝቱ በሁለቱ ሀገሮች መካከል እያደገ የመጣውን ትስስር የሚያመለክት መሆኑን የገለጹት ጠቅላይ ሚኒስትሩ ውይይቱ በጋራ የቅድሚያ ጉዳዮች ላይ ትብብርን የበለጠ የሚያጠናክርበት እንደሆነ ገልጸዋል። ረጅምና ጥልቅ የሆነው የኢትዮጵያና የህንድ የትስስር ታሪክ ወሳኝ ምዕራፍ ወደፊት የሚቀጥል መሆኑን ጠቅላይ ሚኒስትር አብይ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለናሬንድራ ሞዲ በአዲስ ኢንተርናሽናል ኮንቬንሽን ማዕከል የክብር እራት ግብዣ አድርገውላቸዋል። ጠቅላይ ሚኒስትሩ በእራት ግብዣው ባደረጉት የእንኳን ደህና መጡ ንግግር የጠቅላይ ሚኒስትር ናሬንድራ ሞዲ ይፋዊ ትስስር ጉብኝት ከዲፕሎማሲያዊ ግንኙነት የተሻገረ ክስተት መሆኑን ገልጸዋል። ጉብኝቱ ረጅምና ጥልቅ የሆኑ የኢትዮጵያና የህንድ የትስስር ታሪክ ወሳኝ የሆነውን የትብብር ጉዞ ምዕራፍ ወደፊት የሚቀጥል መሆኑን ማሳያ እንደሆነ አስረድተዋል። እንደ ህንድ ጥንካሬያችን በሀገር ውስጥ በመገንባት ነፃነትን በመጠበቅ መንገድ በዓለም አቀፍ ጉዳዮች ላይ በመሳተፍ እናምናለን ብለዋል። ኢትዮጵያና ህንድ አሳታፊ ልማትን በመደገፍ በመከባበር ላይ የተመሰረተ የረጅም ጊዜ ስትራቴጂካዊ ትብብር እንዳላቸው አስታውሰው ትብብሩ ለደቡብ አጋርነት አቅም እንደሚሆን ጠቅመዋል። የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝትም ይህን የሚያጠናክር እንደሆነ ጠቅሰዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሁለቱ ምክር ቤቶች ስብሰባ በመገኘት ባደረጉት ንግግርም ኢትዮጵያና ህንድ በተለያዩ ዘርፎች ያላቸውን ሁለንተናዊ ትብብር ይበልጥ ተጠናክሮ ይቀጥላል ብለዋል። ጠቅላይ ሚኒስትሩ በንግግራቸው በአፍሪካ ቅኝ ግዛትን በመገርሰስ ሂደት የአንበሳውን ድርሻ በተወጣችው የኢትዮጵያ ምክር ቤቶች የጋራ ስብሰባ ላይ ተገኝቼ መልእክት በማስተላለፌ ክብር ተሰምቶኛል ሲሉ ገልጸዋል። የኢትዮጵያና ህንድ ዲፕሎማሲያዊና ዘርፈ ብዙ ግንኙነት በርካታ ዓመታትን ያስቆጠረ መሆኑን ጠቅላይ ሚኒስትር ናሬንድራ ሞዲ ያስታወሱት ኢትዮጵያና ህንድ የህዝብ ለህዝብ የታሪክ እንዲሁም የባህል ትስስር ያላቸው ሀገራት እንደሆኑ አጽንኦት ሰጥተዋል። የኢትዮጵያና ህንድ ሁለንተናዊ ትብብር ይበልጥ ተጠናክሮ እንደሚቀጥል በመግለጽ ሀገራቸው ለኢትዮጵያ የምታደርገውን ድጋፍ ለማጠናከር ቁርጠኛ መሆኗን አረጋግጠዋል። በተለይም በቴክኖሎጂ ሽግግር፣ በሳይበር ደህንነት፣ አቅም ግንባታ፣ ግብርና፣ ትምህርትና ጤና ዘርፎች ላይ በትብብር ለመስራት ዝግጁ መሆናቸውን አስረድተዋል። ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ የስራ ጉብኝት ወደ ኢትዮጵያ ሲመጡ ለተደረገላቸው የክብር አቀባበልም ምስጋና አቅርበዋል። የተወደዳቸው የቻናላችን ተከታታዮች የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉት የስራ ጉብኝት ምክንያት በማድረግ የሁለቱም ሀገራት ታሪካዊ ግንኙነት የዳሰስንበት መረጃን ይህን ይመስል ነበር። ቻናላችን ሰብስክራይብ በማድረግ ቤተሰብነቱን እየጋበዝን እንሰናበታችኋለን። ሰላም።